ሰላም ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። በጣምም ደህና ነን። ስለ ወርልድ ቴኳንዶ መረጃ መልቀቅ ከጀመርን ይሄ ይመስለኛል አምስተኛ ፓርታችን ነው። አዲስ ኢንፎርሜሽን ስላገኘው ነው ያገኘሁት። ኢንፎርሜሽን ማርች 15 እና 16 ማለትም ቅዳሜና እሁድ አሁን እየቀረጽኩ ያለሁት አርብ ቀን ነው እየቀረጽን ያለ ነው። ያገኘሁት መረጃ ቶርናመንት ነው። አንድ ትልቅ ኦፕን ቶርናመንት አለ ቤልጂየም ውስጥ የሚካሄድ የቶርናመንቱ መጠሪያ ዘ G1 ቤልጂየም ቴኳንዶ ኦፕን 2025 ኪሩጊ ኤንድ ፑምሴ ይሰኛል። የጂ1 ሌቭል ነው። ይሄ ማለት ምን ማለት ነው? ትናንትና ከለቀኩላችሁ እኛ ጋር ከሚካሄደው ማለትም ኢትዮጵያ ውስጥ ከሚካሄደው የጂ3 ውድድር ያነሰ ቢሆንም በጣም ትልቅ ቶርናመንት ነው። ምክንያቱም ግሬድ ተሰጥቶታል፣ ሌቭል ተሰጥቶታል። የሌቭል 1 ውድድር ነው። የት ነው የሚካሄደው? ቤልጂየም ውስጥ ነው። ስለሱ አዲስ መረጃ ምን ያህሎቻችሁ ታውቃላችሁ? የምታውቁ ከሆነ ኮሜንት ውስጥ ጻፉልኝ። ይሄ በሁለት አይነት ውድድር ነው ሰው የሚሳተፈው ማለትም ተወዳዳሪዎች የሚሳተፉት በኪሩጊ እና በፑምሴ ነው። ኪሩጊ ማለት በቴኳንዶ ውስጥ የፋይት ውድድር ሲሆን ፑምሴ ደግሞ የፎርም ወይም ደግሞ የአርት ውድድር ነው እና በጣም ትልቅዬ ጌም ነው። ቅድም እንደነገርኳችሁ ነው ሌቭል ያለው ጌም ሁሉ ራንክ አለው ማለት ነው። ማለትም ፖይንት አለው። ከሚጠበቁ ተወዳዳሪዎች ውስጥ መሃል ሶስቱን ልጥቀስላችሁ። የመጀመሪያዋ ተወዳዳሪ ሳራ ቻሪ ትባላለች። የ-62 ተወዳዳሪ ነች ይመስለኛል። በ2022 ኢሮፒያን ሻምፒዮን ላይ የብሮንዝ ሜዳሊያ ተሸላሚ ነች። ሌላኛው ተወዳዳሪ ደግሞ ባድር አቻብ፣ ይሄኛው የ-74 ተወዳዳሪ ነው። በተመሳሳይ ይሄኛውም የ2022 ላይ ኢሮፒያን ሻምፒዮን የብሮንዝ ሜዳሊያ ተሸላሚ ነው። ሌላኛውና ትልቁ ተጠባቂ ተወዳዳሪ ማኑኤል ፖሌት፣ ይሄኛው የ-87 ተወዳዳሪ ነው። ይሄኛውም በተመሳሳይ በ2023 ላይ የኢሮፒያን ሻምፒዮንሺፕ ላይ ማለትም የኢሮፒያን ሻምፒዮንሺፕ ውድድር ላይ የጎልድ ሜዳሊያ አሸናፊ ነው። እነዚህንና መሰል ተወዳዳሪዎችን ሞር የምናይበት ይመስለኛል። እናንተም ስለዚህ ምን አይነት መረጃ አላችሁ? በነገራችን ላይ ስለ እንደዚህ አይነት ውድድሮችን መስራት ምን ያደርግልናል? እኛ አንዱ አንሳተፍ ምናምን ተብሎ ብትጠይቁኝ እኛ በቴኳንዶ ያለንበትን ቦታ በደንብ እንረዳበታለን ብዬ አስባለሁ። አሁን ምን አይነት ቦታ ላይ ነው ያለነው? ትናንትና ደግሞ ምን አይነት ቦታ ላይ ነበርን? ነገ ደግሞ ወደ ምን ያህል ቦታ ደግሞ ማደግ አለብን የሚለውን ሞር ለመረዳት እነዚህ አይነትና እንደዚህ አይነት መሰል ኢንፎርሜሽኖችን ማወቅ ሞር ለኛ ይጠቅመናል። አሁንም ቴኳንዶን ወደፊት ማሳደግ ባንችል እንኳን የተወሰነ ኢንፎርሜሽንን እየተለዋወጥን ማሳደግ ለሚችሉ ልጆች እድልና በርን በመክፈት እንተባበረላለው። በጣም አርጌ አመሰግናለሁ።